ሰላም 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 ለኢትዮጵያችን፣ ሰላም ለሁላችን፣ ሰላም ውድ የቃና ምርጥ ቤተሰቦች እንደምን ቆያችሁኝ? አሁን ሀዘን፣ ድብርት፣ ጭንቀት ገለል በልልን፣ በምትኩ ደስታ፣ ፌሽታ፣ ውስጣዊ ሰላም ለሁላችን ይሁን። ዛሬ ደግሞ በሽሚያ ድራማ የምናውቃት ስለ ቆንጂየዋ ቼረን ብዙ ነገርን ይዘናል። ወደ እናንተውም ጀባ ልንል ተከስተናል። ሰሞኑን በማህበራዊ ድረገጽ በቱርክ የማህበራዊ ድረገጾች የሚናፈሱ መረጃዎች አሉ። እውን ቼረን ሞታለች የተባለ ነው። ከቻንክ ጋርም አላቸው ስለሚባለው ድብቅ ግንኙነት፣ ስለ ቼረን ባል፣ ፍቅረኛ፣ ልጅ፣ እድሜ፣ ከማን ጋር ሰራች፣ የሀብት መጠኗም፣ አረ ስለ ሁሉ ይህ ቪዲዮ መልስ አለው። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ሁላችሁም አውሮፕላኑ ሊነሳ ስለሆነ የደህንነት ቀበቷችሁን በማሰር ይህንን ቪዲዮ ላይክ እና ሰብስክራይብ አድርጉ። አሁን ጉዞ ወደ አንካራ ቱርክ። በሽሚያ ድራማ የምናውቃት ቼረን ትክክለኛ ሙሉ ስሟ ባህር ሳሂን ሲሆን የተወለደችው ግንቦት 4 1997 አንካራ ቱርክ ውስጥ ሲሆን አሁን የ24 ዓመት ወጣት መልከ መልካም ቆንጆ፣ ብዙዎችን በውበቷና በትወና ችሎታዋም ፍቅር ያስያዘች፣ በብዙዎች ዘንድ ተወዳጅነት ያላት ወጣት ቱርካዊት ሴት ናት። ሁልጊዜም ግንቦት 4 ትልልቅ የቱርክ ተዋናዮችናም ታዋቂ ሰዎች በተገኙበት ልደቷን በልዩ ሁኔታ በየዓመቱ የምታከብረው ቼረን ወይም ባህር ከአርቲቨን ከምትባል በደቡባዊ ቱርክ ውስጥ የምትገኝ ከጥቁር ባህር 30 ኪሎ ሜትር ርቀት ላይ በምትገኘው ትንሽዬ የገጠር ከተማ ቤተሰቦቿ የተገኘችው ባህር ልክ 14 ዓመት ሲሆናት እናትና አባቷ ሲፋቱም ወደ ኢስታንቡል በመሄድ የቲያትር ክበብ ትምህርት ቤት የአክቲንግ ትምህርቷን በመከታተል ከዚያም ወደ ትውልድ ከተማዋ አንካራ በማቅናት በአክቲንግ ዶግ ዩዝ ሴንተር ቲያትር ክለብ ትምህርቷን ተከታትላ አጠናቃለች። እንደ አውሮፓውያን አቆጣጠር በ2014-15 ከቤተሰቦቿ ጋር ሬስቶራንት ውስጥ ጥሩ ጊዜ እያሳለፈች ባለችበት ወቅት ያልጠበቀችው ነገር ተፈጠረ። እጆቿን ለመታጠብ ወደ መታጠቢያ ቤት ባመራችበት ወቅት ከአንድ ሰው ጋር ትተዋወቃለች። አርዙ አግሚር የምትባል ይህች ታዋቂ የቱርክ ፕሮዲውሰር ናት። እንዲሁም የተቀማ ህይወት ዳይሬክተር መርቭ ግሪን ከተባለም ታዋቂ ዳይሬክተርም ጓደኛ ናት። በቱርክ ኦሃያት በንም በሀገራችን የተቀማ ህይወት በእንግሊዝኛው አጠራር ደግሞ ዘ ላይፍ ኢዝ ማይንን ጨምሮ እጅግ ብዙ ፊልሞችንና ተከታታይ የቴሌቪዥን ድራማዎችን ከሰራው ሰው ጋር በማስተዋወቅ በተቀማ ህይወት ተከታታይ የቴሌቪዥን ድራማ ላይ እንደ ሙጌ አታሂን በመሆን ገና ከመጀመሯም ከተለያዩ የቱርክ ታዋቂ አክተሮች ጋር በመስራት የመጀመሪያ ፊልሟን አሃዱ ያለችው ከተቀማ ህይወት ተከታታይ የቴሌቪዥን ድራማ በኋላም የተለያዩ የቱርክ ፕሮዲውሰሮች ወደ ቼረን መጉረፍ ጀመሩ። ወደ እሷም በመሄድ ብዙ ፊልሞችንና ተከታታይ የቴሌቪዥን ድራማዎችን ማሰራት ጀመሩ። ፈላጊዋ የጨመረው ቼረን ወይም ባህር ሳሂን 4 ፊልሞችንና 6 ተከታታይ የቴሌቪዥን ድራማዎችን በ6 ዓመት ውስጥ ሰርታለች። ማለትም በ2016 ዛት ላይቭ ኢዝ ማይን በሚል ወይም በቱርኩ አጠራር ኦሃያት በነም በሚባል ወይም በሀገራችን የተቀማ ህይወት ተከታታይ የቴሌቪዥን ድራማ ላይ እንደ ሙጌ አታሂን በመሆን በ2017 በእንግሊዝኛ አጠራሩ አንሪጅስተርድ ወይንም ደግሞ በቱርኩ ካይት ዲሲስ በሚባል ተከታታይ የቴሌቪዥን ድራማ ላይ እንደ ኢንክ በመሆን በ2017 ሃይ ስኩል ፓትሮል በሚባል
በቱርኩ አጠራር ሌሴ ዴምሬሴ በሚባል እንደ ኦሲል ይልማዝ በመሆን እዛው በ2017 ዓመተ ምህረት ኦርሃ ዲዮረም በሚባል ፊልም ላይ እንደ ባህር በመሆን በ2017 እዛው ማይ ትራቭል በዲ 1 እና 2 ወይንም በቱርኩ ደግሞ አርካዲስም 1 ኤንድ 2 ላይ እንደ ኬምሬ በመሆን በ2018 ደግሞ ዌልዝ በተሰኘ በእንግሊዘኛ አጠራሩ በቱርክ ደግሞ ሰርቬት በሚባል ፊልም ላይ እንደ ፈሪሃ ፌንጊዝ በመሆን እዛው በ2016 ጉድ ፕሌይ ወይም በቱርኩ ሊኦዩን በሚባል ተከታታይ የቴሌቪዥን ፊልም ላይ እንደ ናዝ በመሆን በ2019-2020 ደግሞ ሬዝለስ ሲቲ ወይም ዛሊም ኢስታንቡል በሀገራችን ደግሞ ሽሚያ በተሰኘም ተከታታይ የቴሌቪዥን ድራማ ላይ ቼረን ይልማዝ ካራቻይ በመሆን በ2020 ደግሞ ሊ አልባባሲ በሚባል ተከታታይ የቱርክ የቴሌቪዥን ድራማ ላይ እንደ ያግሙር ፓሙክ በመሆን ከሰራቻቸው ፊልሞች እና ተከታታይ የቴሌቪዥን ድራማዎች ውስጥ ናቸው። በዚህም መሰረት በሰራቻቸው ስራዎች በ2019 በሁለተኛው ኢንተርናሽናል ኢዝሚር ፊልም ፌስቲቫል ላይ ፕሮሚሲንግ አክተር ኦፍ ዘ ይር፣ በ2020 ደግሞ በ46ኛው ጎልደን በተርፍላይ አዋርድ ላይ የዓመቱ ምርጥ ተዋናይት በመባል ሽልማትን ወስዳለች። ቼረን ወይም ባህር ሳሂን 1 ሜትር ከ65 ሴንቲሜትር የምትረዝም ሲሆን 58 ኪሎ ግራምም ትመዝናለች። የአይንና የፀጉር ቀለሟ ብራውን ሲሆን ባህር ወይም ቼረን እስካሁን ድረስ ብዙ ንትርኮችና ክርክሮች ስለተካሄዱበትና ብዙ ነገር ስለተባለበት የቼረንና የቻንክ ድብቅ ግንኙነት እንዲሁም አሁን ላይ ስላላት የህይወት አጋሯ ስትጠየቅ ብዙዎች ስለኔና ቻንክ ብዙ ነገር ያወራሉ፣ ነገር ግን እኔና ቻንክ ምንም አይነት ግንኙነት የለንም፣ ቻንክም የራሱ ፍቅረኛ አለችው፣ ስለዚህ ውሸት ነው፣ ሐሰት ነው፣ እኔም እስካሁን ከማንም ጋር ምንም አይነት ግንኙነት አልመሰረትኩም፣ ስለዚህም ብቸኛ ነኝ ስትል ለቱርክ የብሔራዊ ጣቢያ ካናል ዲ ቃሏን ሰጥታለች። በመጨረሻም እንግዲህ ሰሞኑን በቱርክ በማህበራዊ ሚዲያ ቼረን ወይም ባህር ሳሂን ሞታለች በሚባል መረጃ ሲናፈስ ነበር። ምክንያቱ ደግሞ በኢንስታግራም ገጿ ላይ ለቀናት ፎቶዎችን ስላለጠፈች፣ በዚህም ምክንያት የተለያዩ ሐሰተኛ መረጃዎች ሞታለች፣ በመኪና አደጋ ወዘተ የሚሉም በጣም ብዙ ነገሮች ሲወሩ ነበር። ግን ቃና ምርጥ የዩቲዩብ ቻናል ይህንን ነገር በማጣራት ሐሰት እንደሆነም አረጋግጧል። ስለዚህም አሁን በአዲስ ተከታታይ የቴሌቪዥን ድራማ ቀረጻ ላይ እንደሆነች የተለያዩ መረጃዎች ያሳያሉ። እንግዲህ ውድ የቃና ምርጥ ቤተሰቦቼ ስለ ቼረን ይህን ያህል ለመግለጥ ሞከርኩኝ። ነገ ደግሞ የቱጃሩን አጋ ካራቻይ እውነተኛ አስገራሚ የህይወት ታሪክ በቃና ምርጦች መገኛ ቃና ምርጥ የዩቲዩብ ቻናል ላይ ይገለጣል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ኦል በማለት የአጋህን ቪዲዮ እንደተለቀቀ ወዲያውኑ የማስታወቂያ መልእክት በሽርፍራፊ ሰከንዶች የማስታወቂያ መልእክት ወይም ኖቲፊኬሽን በፍጥነት ወዲያውኑ ይደርሳችኋል። ይህንን ቪዲዮ እስኪ ዛሬ 1225 ላይክ 1225 ላይክ እናስገባው። ሁላችንም ላይክ እናርግ። ማንኛውም አይነት ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በቸር ቆዩኝ።